ሁላችሁም የቅዱስ ጊዮርጊስ ቤተሰቦች እንኳን ለዚህ ቀን አበቃን። ክለባችን ከነበረበት ትልቅ የመፍረስ አደጋ ለመታደግ የተሰራው ስራ ወደ ከፍተኛ እመርታ ወስዶናል። አንደኛው ክለቡን መዋቅር ሊያደራጁ ሀብትና ዳውን እንዲያጣሩ ክለቡን እንዲያደራጁ ሶከር አካዳሚውን፣ ስቴዲየሙን፣ የትሬኒንግ ሜዳውን ባለቤትነት መብት አስመልሰው ለማደራጀት ቦርዱ ጥሩ ስራ እየሰራ ነው። የቦርዱም አወቃቀር አይ ቲንክ ለቅዱስ ጊዮርጊሶች ሁሉ ጊዜ ጥያቄ ተቋማዊ ይሁን ግለሰብ ላይ እንጠለጠል ለማለት ላላችሁት የመጀመሪያው የመፍትሄ እርምጃ ወስደናል ብዬ አስባለሁ። ይሄንንም ካለምንም ግርግር በሙሉ ተቀባይነት ወደ ስራ ገብተው እንዲሰሩ ስለተደረገ ከዛ ቀጥሎ ክለቡን ከነበረበት አዘቅት ለማውጣት የተካሄደው ጥረት ሙሉ ለሙሉ ባይሳካም በተለይ ከውጪ ያመጣናቸውን ተጫዋቾች አስመዝግበን ማገዝ ባንችልም ከኋላ አሰልጣኝ ሚቾ ቴክኒካል ቲሙን እያማከረ ቴክኒካል ቲሙም ተጫዋቾቹን ከኔ በሚደረግላቸው ገዛ ሞቲቬት እያደረጉ ጥሩ የሚባል ውጤት አምጥተዋል። ከነበሩበት 18 እና 17ኛነት ወደ 5ኛ ሆነው በጣም ባጭር ጊዜ ጨርሰዋል። እንደምታውቁት ከላይ እስከታች ያሉት ቡድኖች የመውረድ አደጋ ላይ ነበሩ። የነጥብ ቅርርቡ በጣም አስጊ ነበር። ስለዚህ በተለይ ሜዳ ላይ ልጆቹ ያሳዩት ኮሚትመንት እና የልጆቹ ወጣትነት ፍላጎት አብዛኛው ደጋፊ ደግሞ በአሁን ሰዓት ድሮ ከምናውቀው በዘለለ በወጣቶች ስለተሞላ ትልቅ ተስፋ ሰንቀናል። የቢጂአይ ኦንቦርድ መምጣት፣ የዳሽን ኦንቦርድ መምጣት ከፔፕሲ ኢንተርናሽናል እና ከሚድሮክ ጋር ጥሩ ተስፋ ሰጥተዋል። ወደፊት የተጫዋቾች ማህበር እና የደጋፊዎች ማህበር ደግሞ ተቋም ራሱ ሆነው ሁለቱም ተቋም ሆነው ውክልና ኖሯቸው ክለቡን ያግዛሉ ብለን እናስባለን። የዋናውን ቡድን የማዳን ስራው ተጠናቋል። ነገር ግን ክለቡን መሰረት የማጠናከር ስራው ገና ጅምር ላይ ነው ያለው። እዚህ ጅምር ላይ ሆነን ክለቡ ወርዶ ቢሆን ኖሮ ተጫዋቾቹ መሀል ጸቦች ቢኖሩ ኖሮ አለመግባባት ቢኖር ኖሮ ኮቺንግ ስታፉ ጋር የነበረው ሃርሞኒ ባይኖር ኖሮ ቦርዱም የተመረጠውን ነገር ስራ ለመስራት እድል አይኖረውም ነበር። ስለዚህ ይሄ ሁሉ ነገር ስለተሳካ ትልቅ ተስፋ ተሰንቋል። አሁን ላይ ሚድሮክ ይሄንን ተስፋ ለማስቀጠል በኔ ግምት 5ኛ ለሆነ ቡድን በምንም ተአምር ተሰጥቶ ማያቅ ሽልማት ነው የሚሰጣችሁ። 20 ሚሊዮን ብር ቀላል አይደለም። ድሮ 20 ሚሊዮን ብር የክለቡ ባጀት የ2 ዓመት ባጀት ነበር። ሚድሮክ ብቻውን ያንን አድርጓል። ያንን ያደረገው ሚድሮክ አሁን ያለውን ችግር እንደምንም ተሸክሜ ሄጄ በኋላ መስመር አስይዘዋለሁ በማለት ነው። እኔ ደስተኛ ነኝ በጣም። ጊዮርጊስ ወደ ቤቱ ወደ ሸራተን ተመልሷል። ጊዮርጊስ ወደ ቤቱ ወደ ሚድሮክ ተመልሷል። ይሄንን ጸጋ ያጎናጸፉን ሼክ መሐመድ አላህ እድሜያቸውን ያቆያቸው። በሳቸው በረከት ነው። እኔ የእሳቸው ወኪል ነኝ። ኦል ክሬዲት ጎስ ቱ ሼክ መሐመድ። ለሳቸው ነው ምስጋና የሚገባው። በአሁን ሰዓት ሚድሮክ ከገባበት ወዲህ እዛ ከገባን ላይ ቀር በሚል ድጋፋችንን በጣም እናጠናክራለን። ቦርዱ ስራ ከጀመረ በኋላ ያየው ብዙ ችግር አለ። ለምሳሌ መሬት አለን ስቴዲየም ብለን የምንፎክረው ባዶ ነው። ወደ መሬት ባንክ የተመለሰ መንግስት የወረሰውን መሬት ነው። ቦርዱ እሱን ለማስመለስ ጥሩ ጥረት እያደረገ ነው። ስቴዲየም መሬታችንን አስመልሰን ስቴዲየም መገንባታችን አይቀርም። የትሬኒንግ ሜዳ መስራታችን አይቀርም። የእግር ኳስ አካዳሚ ቢያንስ ኢትዮጵያ ውስጥ የመጀመሪያውና ትልቁን አካዳሚ እንሰራለን።
ይሄን ለማድረግ ተስፋ ለሰጣችሁን ወጣቶች፣ አሰልጣኞች፣ የክለቡ የቡድን አባላት ይሄን እንዲገኝ ደግሞ በየፊናችሁ ስትጥሩ የነበራችሁ ደጋፊዎች፣ የደጋፊ አስተባባሪዎች በተለያየ የራሳችሁ ፖርታል ሶሻል ሚዲያ ላይ ሙሉ ለሙሉ ጊዜያችሁን ሰጣችሁ ስለ ጊዮርጊስ የተከራከራችሁ፣ የታገላችሁ፣ ያስተባበራችሁ ሁሉ ከፍ ያለ ምስጋና ይገባችኋል። ነገር ግን ረጅም ጊዜ ካለ ደሞዝ፣ ረጅም ጊዜ ካለ ተስፋ ተጫውተው ክለቡ እንዳይፈርስ ያደረጉትን ተጫዋቾች አምስተኛም ቢሆኑ ሽልማት ይገባቸዋል በማለት ዛሬ እራት ገብዘን እናመሰግናለን። 20 ሚሊዮን ብር ደግሞ በሚድሮክ ይሰጣል። አመሰግናለሁ። የተከበራችሁ የሚድሮክ ኢንቨስትመንት ግሩፕ የሥራ ኃላፊዎች፣ የቅዱስ ጊዮርጊስ ቤተሰቦች ማለትም የቀድሞ ተጫዋቾች፣ አሰልጣኞች፣ ተጫዋቾች፣ የክለብ ደጋፊዎች እንዲሁም የሚዲያ አባላት፣ በመጀመሪያ በዚህ ራት ግብዣ ላይ ተገኝታችሁ ተጫዋቾቻችንን ለመሸኘት በመምጣታችሁ በክለቡ በራሴና በሌሎች የቦርድ አባላት ስም አመሰግናለሁ። ዛሬ እዚህ የተገናኘነው የራት ግብዣ አድርገን ለመሰናበትና ሽልማት ለመስጠት ብቻ ሳይሆን ክለባችን የተጫዋቾቹን ወርሃዊ የወር ደመወዝ መክፈል አቅቶት አስቸጋሪ ሁኔታ ውስጥ በነበረበት ወቅት ከክለባችሁ ጋር በመሆን ላሳያችሁት ጽናት፣ ለታማኝነታችሁና ለክለቡ ማሊያ ያላችሁን ክብር በዋናነት አበክሬ ለመግለጽ ወዳለሁ። በሌላ በኩል ቅዱስ ጊዮርጊስ ክለብ በታሪክ እጅግ ፈታኝ በሆነ መልኩ በከባድ የአስተዳደር እና የፋይናንስ ችግር ውስጥ ወድቆ ሕልውናው ተርፎ ለዛሬ ሰዓት የበቃው በአቶ ጀማል አህመድ አጋርነት በሚሊዮኖች የሚቆጠር የሚድሮክ ኢንቨስትመንት ግሩፕ ድጋፍ የተገኘው በእሳቸው አማካኝነት ሲሆን ከግላቸውም በተመሳሳይ መልኩ በሚሊዮኖች የሚቆጠር ገንዘብ አውጥተው ለክለቡ ድጋፍ አድርገዋል። የእሳቸው ድጋፍ የገንዘብ ብቻ ሳይሆን ለክለቡ አዲስ ተስፋ መስጠትም ስለሆነ ወሳኝ ድጋፍ በመሆኑ ምስጋናችን በዛው መጠን የላቀ መሆኑን በዚህ አጋጣሚ ለመግለጽ እወዳለሁ። የቅዱስ ጊዮርጊስ ክለብ ከእንግዲህ በኋላ የሚጫወተው እንደ ዘንድሮ ላለመውለድ ተርፎ ለደረጃ ሳይሆን ከመነሻው ለዋንጫ ነው። ከዚህም አልፎ አፍሪካ ውስጥ ተፎካካሪ ክለብ ለመሆን ነው። ይህ ህልም ሳይሆን እቅድ ነው። እቅዱም ፈጣሪ ታክሎበት በሚድሮክ ኢንቨስትመንት ግሩፕ አጋርነት ይሳካል የሚል እምነት አለን። ሚድሮክ ኢንቨስትመንት ግሩፕ የጊዮርጊስን ክለብ የታሪክ ወራሽ ብቻ ሳይሆን ቢሾፍቱ ከተማ የሚገኘውን የወጣቶች ስፖርት አካዳሚን የስልጠና ማዕከል በማድረግ ታዳጊ ተጫዋቾችን በማፍራት ለክለባችንም ሆነ ለብሔራዊ ቡድን ተጫዋቾችን በመመገብ አዲስ ታሪክ ገንቢ ጭምር እንደሚሆን ተስፋ እናደርጋለን። በመጨረሻም አቶ ጀማል ቀደም ሲል የክለቡ ጠቅላላ ጉባኤ ግንቦት 16 2018 ዓ.ም አድዋ ሙዚየም በተደረገ ጊዜ ከዚሁ ከቅዱስ ጊዮርጊስ ስፖርት ክለብ ጋር ድጋፍ ጋር በተያያዘ አንድ ደግ ሰው አለ በማለት እኚህን ሰው የገለጹበትን አስታውሳለሁ። እኚህ ሰው አቶ ጀማል ደግ ሰው ብለው የገለጹበት ደግ የሚለው ቃል ለእሳቸው መገለጫ የሚያንስ በመሆኑ ሌላ ቃል ኖሮ ብጠቀም ደስ ባለኝ ነበር። ምክንያቱም ሌላም ሰው ደግ ይባላልና። እሳቸውን ለመግለጽ ያህል ልግስናቸው ወሰን የሌለው ታላቅ ስብዕና የተላበሱ ሰውን በመውደድና በመደገፍ የሚታወቁ በበጎነታቸው የብዙሃኑ ሕይወት የቀየሩ በሀብታቸው ብቻ ሳይሆን በልባቸው ታላቅ የሆኑና ለሰው ልጅ የሚኖሩ ግለሰብ ሲሆኑ አሁን ለተናገርናቸውና ላቀድናቸው እቅድ ሁሉ በዋናነት ከጎናችን የሚገኙ ናቸው። እሳቸውም ሼክ መሐመድ ሁሴን አሊ አላሙዲ ናቸው። ለእሳቸው ሌላ የምንለው ነገር ባይኖርም ፈጣሪ እድሜና ጤና ይስጣቸው እንላለን። አመሰግናለሁ። በዚህ ዓመት በጣም ብዙ ነገር አሳልፈናል። በጣም ረጅም ዓመት። አንዳንድ ጊዜ ወደ ኋላ ከተመለስኩ ስሜታዊ ሊያደርገኝ ይችላል። ለምን ቅዱስ ጊዮርጊስ ትልቅ ቡድን ነው። ትልልቅ ተጫዋቾች በቅዱስ ጊዮርጊስ ውስጥ አልፈዋል። በኢትዮጵያ እግር ኳስ የገነባው ብራንድ አለ ቅዱስ ጊዮርጊስ። ይህን ቡድን ማሰልጠን እድልም
ስቃይም አለው። እድለኛም ነን። ስቃይኑም ደግሞ አብረን ተወጥተናል ብለን እናስባለን። ሁሉም ቅዱስ ጊዮርጊስን ሲያስብ አንደኝነቱን ነው የሚያስበው። ያንን በምንፈልገው መልኩ ባናሳካም ዘንድሮ ከነበረብን ችግር ካሳለፍነው ሁኔታ አንጻር አሁን የደረስንበት ሁኔታ በጣም ትልቅ ነውና የተጫዋቾቻችን የአሰልጣኝ ቡድን አባላት የልፋት የጥንካሬ ውጤት ነውና ዛሬ እዚህ ቦታ ክለባችን ይህንን እውቅና ሰጥቶ የራት ግብዣ ስላደረገልን ከልብ እናመሰግናለን። በመጨረሻ በጣም ችግር ላይ በነበርንበት ሰዓት ጥያቄዎቻችንን ተቀብሎ የምንፈልገውን እንዲደረግልን ቅድሚያ ኃላፊነቱን ወስዶ የስፖንሰር ድርጅቶችን ወደዚህ ያመጣውን አቶ ጀማልን ከልብ ያመሰግናለሁ። በጣም በተቸገርንበት የምንሄድበት ባጣንበት ሰዓት ነውና ጥያቄያችንን የተቀበለው። አሁንም በድጋሚ ምስጋናዬን በጭብጨባ እንድትገልጹልኝ እፈልጋለሁ። ከዛ ውጪ ለሜድሮክ ኢንቨስትመንት ግሩፕ፣ ለቢጂአይ፣ ለከተማ አስተዳደር በችግራችን ሰዓት ከእናንተ ጎናችን ብለው እያንዳንዱ ነገር ተቆጣጥረው ደጋፊዎቻችንን አስማምተው ወደ አንድ አምጥተው አሁን ለተገኘው ውጤት የነሱ አስተዋጽኦ ከፍተኛ ነውና እነሱንም እንድታመሰግኑልኝ ከልብ እፈልጋለሁ። ዋናው ቦርድ ከመቋቋሙ በፊት ነገሮችን ለማስተካከል ቡድኑ ፋሲሊቴት ለማድረግ የተቋቋሙትንም ጊዜያዊ ኮሚቴዎች ማመስገን እፈልጋለሁ። በእያንዳንዱ እንቅስቃሴያችን የእናንተ አስተዋጽኦ ከፍተኛ ነውና እዚህ ሳልጠቅስ ባልፍ በጣም ይቆጨኛል። ለዛ ነው ሁሉንም ሰዎች ማመስገን የምፈልገው። ከዛ ውጪ በመጨረሻው ሰዓት በሙሉ ልብ እኛንን ለመርዳት ተጫዋቾቻችንን ከፍ ለማድረግ ከኛ ጋር ሆኖ እንደራሱ ከኛ ጋር ቆሞ ሲሰራ ለነበረውም አሰልጣኝ ሚጮኑ ማመስገን እፈልጋለሁ። በዚህ አጋጣሚ እዚህ ቦታ ቆሜ እንዳወራ ስላደረገኝ ፈጣሪን አመሰግናለሁ። አልሐምዱሊላህ ረቢል ዓለሚን። በመቀጠል ደግሞ የቡድን ጓደኞቼና እንዲሁም ኮቺንግ ስታፉን አመቱን ሙሉ አብረን የቆየነውን በችግር ውስጥ በነበርንበት ሰዓትና አሁን በጥሩ በነበርንበት ሰዓት ተደጋግፈን እንዲህ እንሰራ ስላደረጉን ኮቾቼን በመጀመሪያ ማመስገን እፈልጋለሁ። በመቀጠል የቡድን ጓደኞቼን በደንብ አድርጌ ማመስገን እፈልጋለሁ። በመቀጠል ደግሞ ከነበርንበት ችግር ወጥተን አሁን እዚህ እንድንደርስ ስላደረጉን የሚድሮክ ግሩፕና ክቡር አቶ ጀማልን ማመስገን እፈልጋለሁ። የነገዬን መች አውቀዋለሁ እስካለሁኝ በምድር ላይ የሳንጂዬ ክፉ እንዳላይ ላላዬ ላላዬ ክፉን እንዳላይ ላላዬ ላላዬ ክፉን እንዳላይ ላላዬ ላላዬ ክፉን እንዳላይ ላላዬ ላላዬ ክፉን እንዳላይ መስፈርት አይለካው ቅርስ ነው ክፉ እንዳይነካው ከፍ ይበል ከዚህ በላይ እውቀቱን መቼም እንዳላይ ረቂቅ ነው መስፈርት አይለካው ቅርስ ነው ክፉ እንዳይነካው ከፍ ይበል ከዚህ በላይ እውቀቱን መቼም እንዳላይ የዘመን መስታወት የታሪኩን ስራ የማሸነፍ ትርጉም